ህንጻ ስር ምን ትሰራለህ? ፈሪድ የሀቢብ ህንጻ አይደለም የኮንዶሚኒየም ምናምን ነገር ነው። ኮንዶሚኒየም ነው የድሮ እያታደሱት ነው። 20/80 ነው ምናምን የሚባል ኮንዶሚኒየም የሳመው ብራዘር አደረግ ስንት ነው ክፍያው? 200 ሺህ ብር ነበር የዛኔ ረመዳን ላይ ስለነበር። አሁን እንጂ እነረሙስ እንጃ ወላሂ እነረሙ በነረሙ ቻናል ይሄ ሰምቻለሁ። አዳስ የሚያፈምሰኝ ባላህ መንገድ ሰሙትዬ ምን ያደርግልሻል? ሴት ልጅ ፈመሰች መጨረሻው እንትን ትርፉ። አላህ 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 አታፍርም አቡ ምናምን ፎሎ አላደረክም። ልክ ፎሎ እንዳደረገ ሰው መተህ ታስተዋውቃለህ። ብራንድ ይሳምን ማድረግ ደስ ይልሻል። እኔ ወላሂ አላውቅም ምን ማለት ደስ እንደሚለኝ አይገርማችሁ? ወላሂ አላውቅም። ቀን እንጃ አላውቅም። የፈኪ ስጦታ እውነት ነበረ። የፈኪ ስጦታ እውነት ነው፣ ግን አስቀምጫለሁ ይመለስ ነው። ለምን አታገባም? ምን አገባለሁ? ወራችን ተውና፣ እሺ ደስ የሚለኝ ነገር እነዚህን ብሎክ ሚዩት ምናምን ማድረግ ነው። ፎሎ ሳታደርግ ማስታወቂያ እንዳሰራ እዚህ ቤት ለቅመሞች ምክር ጣል አድርግብን። እስኪ ለቅመሞች ምክር ጣል አድርግብን። እኔ አንዷ እህቴ 8 ዓመት አንዷ እህቴ 7 ዓመት የማዳም ቅመም ነበሩ ሁለቱም። አሁን እኔ የማዘር የምትኖርበት ቤት በእነሱ ላይ ቤት የተሰራ ቤት ነው። ጩጬ እያለን የተገዛ ቤት ነው እና በቃ የኛ መሰረት ነው። ባይዘቡ ወላሂ የማዳም ቅመም በሆኑ እህቶቼ ነው የኛ ቤት የቆመው፣ በእኛ አይደለም። አሁን በደረስንበት ሁኔታ አይደለም የደረስነው እና ብቻ አላውቅም። እህቶቼ ናቸው ቅመሞች። በእነሱ አይነ ስር የማየው ማለት ነው የራሴን እህቶቼ ነው። ወላሂ ምሬ ነው። እኔ ዩቲዩብ ስለምሰራ ወይ እነሱ ስለሚከታተሉ ምናምን አይደለም። ወላሂ ሀቂቃ ነው የምነግራችሁ። ታላቅ እህቴም ሁለት ታላቅ እህቶች አሉኝ። ሁለቱም ወደ 8 እና 7 ዓመት ትንሽ በማይባል እንደመጡ ነው ያገቡት። ራሱ ያንን ያህል የእህትነት ፍቅራቸውን ራሱ አናውቅም። ልጅ እያለን ሄዱ ለኛ ብለው የደሃ ልጆች ስለሆንም ከዛ ረጅም ዓመት ሰሩ፣ መጡ፣ ማድረግ ያለባቸውን አደረጉ፣ አገቡ። በቃ ለኛ ነው የኖሩት። አሁን እነሱ ቤት የላቸውም፣ ማዘር ግን ቤት አላት እና በቃ መሰረት ናችሁ። ግን እኔ አሁን ከእህቶቼ አንፃር መመክራችሁ ነገር ምን መሰላችሁ? ወላጅ ብር አይበቃውም። ሰማችሁኝ? እናት በፊት ትዝ ይላችኋል፣ ህፃን እያለን አባታችን ከየት አመጣው እንዴት አመጣው አያገባንም፣ ግን የኢድ ዕለት የበዓል ጊዜ ልብስ መግዛት አለበት ምናምን፣ ካልገዛልን ደግሞ እናኮርፋለን። እኔ እኮ አቶ ተቸግሮ ነው። እና ወላጆችም እንዲህ ነው ሲያረጁ ወይ ትልቅ ሲሆኑ ልጅ ይጣ ይቸገር ማዳም ቤት 100 ድስት ትጠብ፣ አንድ የማዳም ወንድ ጠብሳ ታገኝ ዘይዶን ኪራ ያገባችሁም ብር ላኪ ብቻ ነው። ብር ላኪ ይሄ ችግር፣ ብር ላኪ ይሄ ችግር። የሰው ልጅ ብር አይበቃውም። እና የምመክራችሁ ነገር ለራሳችሁ ኑሩ። ቤተሰብ ላይ አንዳንድ ጊዜ ጨከን ማለት ግዴታሽ። ወላሂ ምሬ ነው። ጨከን ማለት ቤተሰብ የሚረዳ ሰው መለየት በቃ በደም ይሄ ብር ይውላችሁ ኢዝሊ። አሁን የዛሬ ወር ብር ታገኛለሽ 1000 ድርሃም ይከፈልሽ 100 ድርሃም 100 ሪያል ይከፈልሽ 1000 ሪያል ታገኛለሽ። ባይዘቡ የዛሬ ወር በጣም ሰነፍ ያደርጋችኋል። ይሄ በቃ ነገ ስለምታገኙ ዛሬ መረዳት ያለበት ሰው ጋር ትረጃለሽ፣ ቤተሰብ መላክ ጋር ካለበት ትልካለሽ። ከዛ ግን ወላሂ ነው የምልሽ ባዶ ነሽ። የዛሬ 10 ምናምን ዓመት ሴትነትሽ እድሜ አልፎት መውለድ ሲከብድሽ ምናምን ይሄ ሁሉ ላይፍ የተከፈለላቸው ወላጆች ማለት ነው። የወላጅ ሀቅ እየበላው አይደለም። ወላጆች ስላንቺ አያገባቸውም። አንድ ልጅ እንኳን ብትወልጂ ኖሮ ይሉሻል። ያኔ ለነሱ እየለፋሽ እንደነበር አያውቁም። ወላሂ በጣም ትንሽ ወላጆች ናቸው። ነይና እዚህ አግቢ ይቅርብኝ፣ ችግር የለም እዚህ አላህ ይረዝቀናል የሚሉ ትንሽ ወላጆች ናቸው። ወላሂ አብዛኛው አይመለከታቸውም። ልጅ ውጭ ያለች ቁጭ ብዬ እበላለሁ። አንዳንዶቹ አንቺ ውጭ ስትሄጂ ስራ ያቆማሉ። እዚህ የሚሰሩትን ተፈተፍ የሚሉትን አላህ ይረዝቃል። አንቺ በተወሰነ መልኩ አግሽ አሊያ ለራስሽ ኑሪ። ወላሂ ላዚም ለአጎትሽ ልከሽ ቤት መግዛት ምናምን የሚባል ህግ የለም። ብርሽን ሴቭ አድርጊ። ሴቭ መደረግ ያለበት ቦታ ሴቭ አድርጊ። እንደ አረብ ሀገር ሴት ልጅ ላይ የሚጮት ሀገር የለም።
ወላሂ ለአዚም አይለቅም። እዚህ ብትመጡ ስራ የለም። ቢኮዝ ኦፍ ለምን ታውቃላችሁ? ብር ስለሌላችሁ፣ ብር አልያዛችሁም። 10 ምናምን ዓመት 4-5 ዓመት ሰርተሻል፣ ብሩስ የለም። ማን በላው? ቤተሰብ የሆነ ሰው ወንድም ካንቺ ይፈልጋል፣ እህት ካንቺ ይፈልጋል፣ እናት ካንቺ ትፈልጋለች፣ አባት ካንቺ ይፈልጋል፣ ኢቭን አልፎ አጎት ካንቺ ይፈልጋል። ከውጭ ስትመጪ ጎረቤትም ካንቺ ይፈልጋል። ማንም ስላንቺ ልፋት አይመለከተውም። እና በዚህ ዓለም ላይ ይኸውልሽ 10 ምናምን ዓመት ለቤተሰብሽ ከምትለፊ 2 ዓመት ለራስሽ ብትለፊና እዚህ መተሽ ስራ ብትጀምሪ ቤተሰብሽን እድሜ ልክ መጦር ትችያለሽ። ደስ የሚል ኑሮ እየኖርሽ እና በተቻላችሁ አቅም ብር ሴቭ አድርጉ። ብራችሁ የምታወጡበት ቦታ ላይ በጣም ፎከስ አድርጉ። ወላሂ ፎከስ አድርጉ። የኔ እህቶች የተቀማ ህይወት ነው የሚኖሩት። ለኛ ቤት ገዙ እንጂ ለነሱ ምን ማኖሩ ወላሂ። እና አንዳንድ ጊዜ በቃ ስልክሽን አጥፊ እንደውም በቃ ታሰሪያለሁ ብለሽ አጥፊ እንደውም አንዳንዴ ወላሂ አላህ አይደለም ይረዝቃችሁ ታስሪያለሁ በቃ 2 ዓመት ምናምን ነገር በቃ ወይ እንዳይጨነቁ አድርገሽ ሆነ ስራ ተበላሽቶብኛል ምናምን 2 ዓመት አንገትሽን ደፍተሽ አንድ ብር ሳታውጪ ያዢና ነይ እዚህ ስራ ጀምሪ ትሰሪያለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባለው። ቤተሰብሽ ራሱ ወላሂ አሰባችሁታል? 10 ምናምን ዓመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን ዓመት እኮ ለፍተሻል። አብረሽ ከነሱ ጋር የደህንነት ኑሮ ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው አንቺ ቀልጠሽ ማለት ነው። ስለዚህ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬ እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ። እና ለራሳችሁ ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው፣ አንድ ልጅ ብዙ ነው። እዚህ መታችሁ ቢጣችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት እንደውም አባት ይሻላል። አብሶ እናት ብር አይበቃት ወላሂ በቃት። በቃ 10 ሺህ ብር ብትልኪም ትናንትና በ10 ብር የኖረችውን ኑሮ ዛሬም እንደዛው በ10 ሺህ ብር ትኖራለች። 100 ሺህ ብር ብትልኪ በ100 ሺህ ብር ትኖራለች። 200 ሺህ ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል። አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉኝ። ለራሳችሁ ኑሩ እሺ፣ ለራሳችሁ ኑሩ። ወላሂ ለአዚም ለራሳችሁ ኑሩ። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣኝ ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? እኔ አፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሁሉ እንጂ እናንተ እንደዚህ ያርግላችሁ ምናምን። አንቺስ ማን አለሽ ሀቢብቲ? አንቺ ብትታመሚስ ማን ይሰበስብልሻል? እኔ ፌመስ ነኝ ወይ ታዋቂ ነኝ ወይ ታቦኩኝ በእናንተ አንኩላሊቲ የሆነ ነገር ሆነ እርዳታ መጥቼ ጠየቅኩኝ ወይ እኔ ሳምኩን እንደው ነበር ብለሽ ትረጂኛለሽ። ታከማለሁ እኖራለሁ። የሆነ ነገር በሆን ትረጂኛለሽ፣ ታከማለሁ። አንቺ ማን ይረዳሽ? እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው ማወራችሁ ዩቲዩብ ላይ ምናምን ኢሳምና ኢክራም ተጋቡ በጣም ነው የምንወዳችሁ በጣም እኮ ነው የምናከብራችሁ ምናምን የምትሉ ሰዎች እስኪ ነው ብትታመሙ እናንተ ማን ይደርስላችኋል? በአላህ ወላሂ ምሬ ነው ማን ይደርስላችኋል? እና ለራሳችሁ ኑሩሽ። ባናቱ ይተጋል ሁሉም ሰው ቆይ እና ወንዶችም ቢሆን አላህን ፍሩ። እነሱ ይኸውላችሁ ምን መሰላችሁ አሁን የተላለፈ ነው። ለወንድ ብር ትልካላችሁ፣ ወንድ ጋር ትንከባከባላችሁ ምናምና በደንብ ነው የምንረዳችሁ። ባይዘው እናንተ ከእድሜ ጋር ትዳር እንዳይመልጣችሁ ትዳሬ ብላችሁ ነው የሆነ ሰው የምታግዙት። ወላሂ ምሬ ነው። ትዳር ይሆነኛል ልጅ አገኛለሁ እዚህ ከጎንም ስራ እየሰራው እሱንም እየተንከባከብኩ ብላችሁ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ አስባችሁ ገንዘባችሁን ትልካላችሁ። ይህ ወንድ አላህ ፈሪያ ያስበላህ። በቃ
ወላሂ ለአዚም አረብ ሀገር ሴት ጠብሰ ብር የምታስልክ ወንድ አላህ ፈር ያስበላ። ሲጀመር ደግሞ ሰው የሆነ አይቻላቅም። እኔ ከአረብ ሀገር ሴቶች ብር የሚበላ ሰው እንኪ እንትን ውሃ አለ 1 ሊትር ከውጭ እሺ